ቴሌግራም ቻናሉን እንደገባችሁ ይሄን ሊንክ ታገኛላችሁ። እሱን ሊንክ ንኩት። እሱ እንደነካችሁ ቀጥታ ወደ ዌብሳይቱ ይወስዳችኋል፣ ወደ ኮንፈረንሱ ማለት ነው። ያው እዚህ ጋር እንደምታዩት ፉል ፈንድድ ፓርሻል አለ፣ የተለያዩ ኮንፈረንስ ፓስ እዚህ ጋር እንደምታዩት ብራቸውንም ነው እዚህ ጋር የሚያስቀምጠው። እዚህ ጋር ስቱደንት ፓስ አለ 50 መቀመጫ አለው ይላል። እዚህ ጋር እንደምታዩት በቅንፍ እያስቀመጠ ያለው ማለት ነው። ስንት ቦታ እንዳለው ነው። መጨረሻ ላይ እዚህ ጋር ኢንቪቴሽንን በቪዲዮ ሰርችላችሁ ኢንቪቴሽኑን ብቻ የምትፈልጉ ከሆነ ለዚህም እንዴት አፕላይ ብቻ እንደምታደርጉ ቪዲዮ ሰርችላችኋለሁ። ስለዚህ ኮንፈረንሱን አፕላይ ለማድረግ አንዱን ላሳያችሁ። ፉል ፈንድድ የሚለውን እዚህ ጋር አፕላይ ናው የሚለውን ንኩት። ከዛ አፕላይ ናው እንደነካችሁ ይሄንን ያመጣላችኋል። ከዛ እዚህ ጋር ኢሜይላችሁ ነክታችሁ ኔክስት ማለት ነው። ኔክስት እንዳላችሁ ይሄኛው ይመጣላችኋል። እዚህ ጋር ስማችሁን፣ የአያት ስም፣ ጀንደር፣ ከዛ እዚህ ጋር ዴት ኦፍ በርዛችሁን ዴይ፣ መንዝ እና ይሩን ማስቀመጥ ማለት ነው። እዚህ ጋር ዴይ ስትሉት እንደዚህ ያመጣላችኋል። ሁሉንም እንደዛ መሙላት። ከዛ ናሽናሊቲ ይላል። ዜግነታችሁን ኢትዮጵያ ከሆናችሁ ኢትዮጵያን። ከዛ ፓስፖርታችሁን ቁጥር እዚህ ጋር ማስቀመጥ ነው። ሙሉን ጻፉ። እዚህ ጋር ፕሮፋይል ፒክቸር የሚለውን ፕሮፋይል አንድ ጉድ ፎቶ ኦኬ፣ ከሁለት ሳይዙ ከሁለት ኤምቢ መምለጥ የለበትም። ያላችሁበት ከተማ እዚህ ጋር ፎቶ ከየት እንደምታገኙ ስትነኩት ይወጣላችኋል። ያላችሁበትን ከተማ አገር ማለት ነው። ሶሪ ኢትዮጵያ ከሆነ ኢትዮጵያ። ቀጣይ ዲፓርቸር ሲቲ የሚለውን አዲስ አበባ ከሆነ አዲስ አበባ። ከዛ ፕሮፌሽን ኦር ኦኩፔሽን ስራ ነው። ስራችሁን እዛ ጋር አስተማሪ ከሆናችሁ ኢንጂነር ከሆናችሁ እዛ ጋር። ከዛ ይኸው ቪዛ ትፈልጋላችሁ? የስ ነው። ለመምጣት ቪዛ ያስፈልጋችኋል። የስ። ከዛ መጨረሻ ላይ ሃው ዱ ዩ ሂር የሚለው እንዲሰማችሁ ኮንፈረንስ ከዚህ ውስጥ አንዱ መምረጥ ነው። ከራሱ ማለት ትችላላችሁ። ከዛ እዚህ ጋር ዋት ሞቲቬትድ ቱ አፕላይ፣ ይህንን ኮንፈረንስ አፕላይ ለማድረግ ሞቲቬት የራሳችሁን ሀሳብ እዚህ ሰንጠረዥ ውስጥ ጻፉ የምትችሉትን ያህል። ሁለተኛውንም እንደዛ how do you plan to use the knowledge፣ እውቀታችሁን ክህሎታችሁን እንዴት ነው ፕላን አድርጋችሁ የምትጠቀሙት ነው። መጻፍ ነው እዚህ ጋር የምትችሉትን ሀሳብ እነዚህ ሁለቱ ሰንጠረዥ ላይ ጻፉ። ከዛ በኋላ ኔክስት እንዳላችሁ ይሄ ይመጣል ማለት ነው። እዚህ ጋር የክፍያ ያለው 22 ከ99 ዶላር። ምንድን ነው የምታደርጉት? ክሬዲታችሁን እዚህ ጋር ቁጥር፣ ኤክስፓየር ዴቱን እና ሴኩሪቲ ኮዱን ማስቀመጥ ነው። እዚህ ጋር ካውንተር የሚለውን እናንተ የትም ሀገር ከሆናችሁ ኢትዮጵያ የሚለውን ኢትዮጵያ ላይ ነክታችሁ የእናንተን የቪዛ ቁጥራችሁን ሁሉ ጽፋችሁ ያው በዶላሩን ይወስዳል ማለት ነው በዛ። ኦኬ የግድ የውጭውን ብቻ መጠበቅ የለባችሁም። ብዙዎቻችሁ ስጠይቁኝ ነበረ። እዚህ ጋር መጨረሻ ላይ ሰሚት አፕሊኬሽን የሚለውን መንካት ነው። ሰሚት እንዳላችሁ በቃ እነሱ ጋር ይደርሳችኋል። አይተው በኢሜይላችሁ መልስ ይሰጣሉ ማለት ነው።